አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። ተጠፋፍተናል። ቪዲዮ ከለቀኩ በጣም ቆይቷል እና የዛሬ ቪዲዮ ደግሞ ስለ ፒዛ ወይንም ፈጣይር ወይንም ከላይ በአንድ ዱቄት በአንድ ስራ ከፈለጋችሁ መስራት ስለምትፈልጉ እዚህ ጋር ይዤ የመጣሁት የመጀናን አሰራር ነው። የፒዛም የፈጣይርም የከላይም የፈለጋችሁን አይነት ማለት ነው። እና እዚህ ጋር እንደምታዩ ነው ዘይት፣ ጨው፣ ቤኪንግ ፓውደር፣ ወተት ቦደራ ማለት ነው፣ ውሃ፣ እርሾ ያን አድርጌ ሱካር በማንቻ መትቼ ከዛ በኋላ እሸቼ ተመለስኩ። ካሜራ ይዝልኝ ሰው ስለሌለ በደንብ ካሻችሁት ወላሂ በጣም ነው የሚቀናላችሁ ማለት ነው። ቆንጆ የሆነ መጀናት ትሰራላችሁ። ከሌላ ብትሉ ፒዛ ፈጣይር እዚህ ጋር እንደምታዩ ነው ያሽቼ ተመለስኩ። ትንሽ ወይም 30 ደቂቃ እኔ በነገራችን አይቆይብኝም። አጂናው በጣም ወዳው ነው ኩፍ የሚልልኝ ማለት ነው። የዳቦ ምን ማንኛው እዚህ ጋር ደግሞ ታዩት ፈጣይር በሊብና ደስ የምትል ፈጣይር ነው የሰራሁት። በጣም የሚጣፍጥ ቆንጆ የሆነ ለስለስ የሆነ ፈጣይር ነው የሰራሁት እንደምታዩ እና እስቲ አበረታቱኝ ሁላችሁም ላይክ ቤቴን ገብታችሁ። የዛሬ ቪዲዮ ደግሞ ቆንጆ ትንሽ የሆነች ቪዲዮ ናት። እዚህ ጋር ደግሞ ሳምቡሳዬን እንደምታዩ ነው እየሰራው ነው ማለት ነው። እዚህ ጋር ደግሞ ሚንቱ ይባላል። እዚህ ለራሴ ነው የሰራሁት። ልጅታ ትንሿ ልጅታ ብቻ ነው የምትበላ ከኔ ጋር፣ ብዙ ልጆች ብዙም አይወዱት። እዚህ ጋር ደግሞ አሲር የፏካ አሲር ነው። ፊንቱ ተጨምሮበታል እንጂ ብርቱካን፣ ሙዝ፣ ቱፋ፣ እንትን ማንጎ ያ ነው ጨመርኩበት ማለት ነው የሰራሁት አሲር። እዚህ ጋር ሚንቱ ይባላል። በጣም ቆንጆ ምግብ ነው። አቂ ካለማውራት ከአታክልት ምናምን ነው የሚሰሩት። ከላይ አታክልት ታረጋላችሁ። ፍልፍል ፍሮም እና ፍልፍል ሀር ያኔ የሚያቃጥል ቃሪያ እና የማያቃጥል ቃሪያ፣ ሁለት ኪያር እንትን ጂዛር ታረጉና ከላይ ታደርጋላችሁ። ከታች ካደረጋችሁ በኋላ እዚህ ጋር የሳምቡሳ ነው የሳምቡሳ እንትን ነው የሳምቡሳ አጂና ነው ማለት ነው። ያ ውስጡ ላይ ዶሮ ሰርታችሁ ጠቅላላ አድርጋችሁ ተከቱና እንደዚህ ትቆርጣላችሁ ማለት ነው በትንሽ ነው። እዚህ ጋር ደግሞ እስቲ ዶናት ብዬ ሰራሁት ነው በማል ልጆቹ ብዙ የሚፈልጉ። እዚህ ጋር ደግሞ ዳቦ ነው አይታችኋታል። በጣም ደስ የሚል ዳቦ ነበር። ቆንጆ የሆነ ዳቦ ጋገርኩ። በጣም የሚያምሩ ቆንጆ የሆነ በቃ ምን ልበላችሁ የሀገር ዳቦ አስታወሰኝ። እዚህ ጋር እንደምታዩ ደስ የምትል ነበረች። ማሻአላህ ጉሉ ማሻአላህ ይበስ እና የምታምር ዳቦ ነበረች ማለት ነው። ከሻይ ራስ ቤት በሉት በጣም የሚጣፍጥ ዳቦ ነበር። ያን ሰርቻለሁ ለራሴ ነው፣ ግን በነገራችን ላይ ቅርታ ለራሴ ብዬ ነው ሰራዋት። እንደምታዩ ነው። አረቦች አንዳንዱ የኛ ልጆች ግን ይበላሉ። ብዙ ጊዜ ከኔ እንጀራ ራሱ ከጠለፍኩ ከኔ ነው የሚበሉት ማለት ነው። እና አበረታቱኝ ውድ ቤተሰቦቼ። በሌላ ቪዲዮ እንደምንገናኝ ተስፋ አለኝ ማለት ነው።